ሄደህ እንደምትከታተላት በደንብ አውቃለሁ። ቆይ አንቺ ማንሽ? ሉሊት እባላለሁ አልኩህ እኮ። እኔ ሉሊት ነኝ። ምንም ነገር ከኔ አያመልጥም፣ እደርስበታለሁ። ቆይ ስራሽ ስለላ ነው እንዴ? ይህን ያህል እንዴት ስለኔ ማወቅ ቻልሽ? የኤፍራታ ልጅ እንዳልሞተ እንዴት አወቅሽ? ልጁ ተቃጠለ የተባለበት ሰዓት ላይ ቦታው ላይ ነበርኩ እና ሁሉንም ነገር አንድ በአንድ አይቻለሁ። አንተ ነበርክ ልጁን በጀርባ በር ይዘህ ሄድከው። ምንድን ነው ያላችሁት? የእህቴ ልጅ አልሞተም? በህይወት አለ? ሰላም የሐረግ ድራማ ፋሚሊዎች፣ የሐረግ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። ዛሬ የሐረግ ድራማን እንዴት አያችሁት? ሐረግ ድራማ ጉዳፈላ። እንግዲህ የኤፉ ልጅ አልሞተም፣ ነገር ነው። የኤፉ ልጅ አልሞተም። እንግዲህ እንዳያችሁት ይህንን ጉድ ሉሊትና ቃል ሲያወሩ ዳጊ ሰምቷል። ዳጊ ይህንን ጉድ ሰምቷል። እንግዲህ አሁን ትልቅ ችግር እየተፈጠረ ይመስለኛል። በጣም ትልቅና ግብዳ ችግር። ዳጊን ምን ያደርጉታል? እርግጠኛ ነኝ አሁን ዳጊን ያግቱታል እና ያፍኑታል ብዬ አስባለሁ። አለበለዚያ ነገር ያበላሽባቸዋል። ብቻ እርግጠኛ ነኝ 100% አሁን ዳጊን አፍነው ይዞት ይሄዳሉ። አፍነውት ይወስዱታል ብዬ ነው የማስበው። እናንተ ምን ታስባላችሁ? ሰውየው ከባድ ነው። ቃል የሚባለው ሰውዬ እንዳያችሁት ለእህቱ ሲነግረ ነበር፣ ለሃና ማለት ነው። የኤፉ ልጅ እንዳልተቃጠለ ልጁን ይዞት ለሚያሳድግ ሰው ለሞግዚት እንደሰጠ ሲነግራት ነበርና ብቻ የሚገርም ነገር ነው እየተፈጠረ ያለው። እንግዲህ በሌላ በኩል ደግሞ ያኔት ሃናን ይዛ ወጥታ አሳግታታለች። በሰላም ሀገር ከቤት ይዛት ወጣች። ከዛም በኋላ አሳገተቻት። እንግዲህ ቀጥታ ለቃል እንዲደወል ምናምን ነው ያደረገችው። ከዛም በኋላ ቃል ቀጥታ እነ ሉሊት ቤት ነው የሄደው። ሉሊትን አንቆ ሲያፋጣት ነበር። ሉሊትን አንቆ ሲጠይቃት ነበር፣ እህቴን ያገትሽው አንቺ ነሽ፣ ለምንድን ነው ያገትሻት ብሎ ለማፋጠጥ ሲሞክር ነበር። ነገር ግን እሷ እንዳላደረገችው ስትነግረው ነበር። ምንም አልሰማትም። አንቆ ሲይዛት እንግዲህ ዳጊ ከኋላ መጥቶ በባርጩማ ጀርባውን ብሎ ጥሎታል። ያው ዳጊ ወደ ውስጥ እንዲመለስ አድርጋ ከሱ ጋር ከነቃ በኋላ ስታወራ ነበር። ስለሱ ሁሉን እንደምታውቅ፣ የኤፉ ልጅ እንዳልገደለ፣ ለሞግዚት እንደሰጠ ሁሉን እንደምታውቅ ስትነግረው ነበር። በዛም ታይም ነው እንግዲህ ዳጊ የሰማው የኤፉ ልጅ እንዳልሞተ። አሁን በጣም አጓጊ የሆነ ፓርት ላይ ነው ያለው። እውነት ለመናገር በጣም አጓጊ የሆነ ፓርት ላይ ነው ያለው። አንድ የኤፉ ልጅ አልሞተም፣ ሁለት እንዳልሞተ ዳጊ አውቋል። ዳጊን የማይታሰብ ነገርና ከባድ አደጋ ሊደርስበት ይችላል። አሁን በሉሊትና በቃል የተነሳ አግተው ብዙ ነገር ሊያደርጉት ይችላሉ ብዬ አስባለሁ። ለዳጊነት በጣም ከባድ ነው። እውነት ለመናገር ለዳጊ በጣም ከባድ ነው የሚሆነው። በአሁኑ ለዳጊ ከባድ ነው የሚሆነው። እናንተ በዚህ ጉዳይ ላይ ያላችሁ ሀሳብ፣ ያላችሁ ግምት፣ ያላችሁ እይታ፣ ያላችሁ አመለካከት እና ቀጣይ ላይ ይፈጠራል ብላችሁ የምታስቡት ሀሳብ ካላችሁ እስቲ በኮሜንት መስጫ ሳጥን ላይ
አስቀምጡልኝ። ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቷን መጫን እንዳይዘነጋ። ባይ